ላለፉት ወራት ተካሂዷል። እኛም ውስጥ ገብቷል። ከገባ በኋላ ጥርጣሬ ስለገባን ይሄን ነገር እናጥራ ብለን ለሲቪል ሰርቪስ አሳይመንት ሰጥተን ሙሉ ዳታውን እንዲታይ ያደረግን። የኢትዮጵያ ኮንስቲቲዩሽን ህግ አውጪ፣ ህግ አስፈጻሚ፣ ህግ ተርጓሚ የሚባል 3 ምሰሶዎች አሉት። ርዕሰ ብሔሯን ጨምሮ 4። እነዚህ 4 ቦዲዎች አንዱ አንደኛውን በቀጥታ የሚያዘው አይደሉም። አስፈጻሚው ፍርድ ቤት አያዝም። እናንተ ህዝብ ተወክላችሁ ሁላችን የምትቆጣጠሩንም ማለት ነው። አስፈጻሚ 2 ምክር ቤት፣ የፍርድ ቤት ፕሬዝዳንት እና የሀገር ፕሬዝዳንት ቆጥረን ስናይ ተረኝነት አይታይም። የለም ተረኝነት። በሁለቱ አፈ ጉባኤዎች፣ በፍርድ ቤት ፕሬዝዳንት፣ በሀገር ፕሬዝዳንት እና ጠቅላይ ሚኒስትር አንድ ኦሮሞ ነው ያለው። ስለዚህ ተረኛ ሊሆን አይችልም። አንድ ደግሞ ይገባዋል ብዬ አስባለሁ። ያንሳል ሊባል ይችላል፣ ግን ቢያንስ ይገባዋል ብዬ አስባለሁ። አይ በዛ ደረጃ አይደለም በሚኒስቴር ደረጃ ነው ያለው ችግሩ ተብሎ ታየ። ኢትዮጵያ 22 ካቢኔ ያላት ዛሬ 6 ኦሮሞ፣ 6 አማራ፣ 6 ደቡብ ሆኖ አያውቅም። በኢህአደግ ጊዜ 7 ኦሮሞ 5 አማራ ነው የሚደረገው። ኮታው እንደሱ ነው። አሁን 6 ኦሮሞ፣ 6 አማራ፣ 6 ደቡብ ናቸው። በሚኒስቴር ደረጃ የለም። ውሸት ነው። አይ በሰራተኛ ደረጃ ይሆናል። እንደው አንዳንዶች ደውለውልኝ ኦሮምኛ የማይናገር ሰው ሰርቪስ አያገኝም ኢትዮጵያ ውስጥ ብለውኝም ስለነበር አንዳንድ ሰዎች በሰራተኛ ደረጃ ስናይ በዚህ ፓርላማ፣ በፌዴሬሽን ምክር ቤት፣ በፕሬዝዳንት ኦፊስ፣ በጠቅላይ ሚኒስትር ቢሮ፣ በአራቱም ተቋማት ኦሮሞ አንደኛ ቁጥር የለውም። ዘሆል ሰራተኛ ሲቆጠር 2ኛ ቁጥር ነው ያለው። 22 ካቢኔዎች አሉ። በ22ቱ ሚኒስትሪ ግብርናን ጨምሮ በጣም ብዙ ግብርና ውስጥ ኦሮሞ ይበዛ ስለሚባል ግብርናን ጨምሮ በ22ቱ ሚኒስትሪ ኦሮሞ 2ኛ እንጂ አንድም ቦታ አንደኛ ቁጥር የለውም። አንድም ቦታ። ይህ የተጣራ ፋክት ነው። ሄዳችሁ ሲቪል ሰርቪስ ከሰዓት ማየት ትችላላችሁ። በስልጣንም የለም፣ በሰራተኛም የለም። እንኳን ትርፍ ሊወስድ የሚገባውን አላገኘም። የለም። አይ በልማት ድርጅቶች ይሆናል ብለን ልማት ድርጅቶች ፈትሸናል። አንድ ኤግዛምፕል ላንሳ። አየር መንገድ ኤክስኪዩቲቭ የሚባለው ማኔጅመንት ላይ ያለው አየር መንገድ የሚመራው 74% አማራ፣ 5% ትግራይ፣ 5% ኦሮሞ፣ 16% ደግሞ የተለያዩ ብሔሮች ደቡብና ብሔሮች አሉበት። 5% ነው ኦሮሞ ኤክስኪዩቲቭ ላይ ያለው። አይ እሱን ደግሞ ትተን ውጭ ሀገር አየር መንገድ በጣም ሰፊ ቦታ ስለሚሸፍን የውጭ ውክልናው እንደ ኤምባሲ ነው። ሰፋ ያለ ሪሶርስ፣ ሰፋ ያለ ነገር ስለሚሰራ በኤምባሲ ደረጃ ይታያል። ኤምባሲ የሌለበትም ራሱ አየር መንገድ የሚሰራበት አለ ብለን ስናይ በውጭ 52% አማራ፣ 16% ኦሮሞ፣ 15% ትግራይ፣ ሌላ 17% የተቀሩት ይዘውታል። ፋክቱ ይሄ ነው። የትም ቢሮ ብትገባ፣ ቴሌም ግባ፣ የትም ግባ፣ ፋክቱ ይሄ ነው። ለምን ተረኛ ተባለታል? ለምን ተረኝነት የሚለው ጉዳይ የጦዘው? አንደኛ የምክር ቤት መጠየቅ የለበትም። ህግ አውጣ። ደቡብ አፍሪካ ህግ አለ፣ ኬንያ ህግ አለ። ማንም ሰው እኔም ሆንኩ ማንም ሰው ካላግባብ የህዝቦች ውክልና መጣስ የሌለበት ህጉ ይሄ ነው። እምነትን፣ ጾታን፣ ብሔርን ታሳቢ አድርገህ በዚህ ሬሾር መቅጠር ያለብህ ብላችሁ ህግ አውጡ። ቋሚ የሚሆነው እሱ ነው። ማንም መክሰስ የለበትም። በህግ አግባብ መስራት አለበት። ከኬንያ ከደቡብ አፍሪካ ልምድ ውሰዱ። ሁለተኛው ችግር ትግራይና ኦሮሞን እኩል አድርጎ ማየት አለ። እኛ ድሮ ትግራይ ላይ ቁጥር በዛ ያልነው 6% መሆን ሲገባችሁ 7፣ 8፣ 10 ሆናችሁ ብለን ነው። እና አሁን ኦሮሞንም 6% አድርጎ የሚያስብ አለ። እንደዛ አይደለም። ኦሮሞ 35 ፕላስ ኦር ማይነስ % ነው። በኢኮኖሚ ኮንትሪቢዩሽኑ፣ በሴኩሪቲ፣ በማንኛውም ኮንትሪቢዩሽኑ እሱ ነው። ያንን ድርሻውን አብይ ጠቅላይ ሚኒስትር ስለሆነ ሊነፍገው አይችልም። ይቀራል የአብይ ጠቅላይ ሚኒስትርነት እንጂ መብቱን መንፈግ አይችልም። አብይ መብቱ ነው። ኢኳሊ አማራም፣ ወላይታም፣ ጉራጌም እንደዚሁ ማለት ነው። ለምን? እቁብ ስላልሆነ። አሁን ማሸማቀቂያ ነው እንግዲህ ተረኛ ምናምን ብሎ አሸማቆ አንገት ማስደፊያ ነው። ስናይ ግን እንኳን ተረኝነት ገና
የለም የለም። የኦሮሞ አርሶ አደር ለዚህ ኤክስፖርት ኮንትሪቢዩት የሚያደርገውን ሩብ አያገኝም በሀርድ ከረንሲ። ትክክል አይደለም። ይሄ አናድግም በዚህ መንገድ። ሌላ የተነሳው አዲስ አበባ ላይ መዝሙር ተዘመረ ኦሮምኛ እና ተረኝነት ነው የሚልም ተረት ነበር። አዲስ አበባ ላይ